ምንድነው ቴክስት ከመላኩ በፊት አንተ ልታውቅ የምትችለው? ናቀናበል ምንም ነገር ነው። ምንድነው የምታውቀው ነገር የሌለው? ስልጣን የለም። ነገር ግን ሲወጣና ሲገባ ደግሞ በርህ ላይ ነው። ምንም ማጮለቅ እንደማይጠበቅብህም ደግሞ አውቃለሁ። በርህ ላይ ነው ይታያል። ድካም ውስጥ ያለ ሰው አለ አይደል? የሆነ ነገር የሰለቸው ሰው እኔ ኑሮ እንደሰለች ህይወት እንደሰለቸኝ እሱ ጋር ያ ነገሮች መታየት ጀመሩበትና ምንድነው ቴክስት ተላክልኝ። እዛ ቤት ውስጥ ለአንድ አመት ተከፍሎበት የአንድ አመት ተከፍሎበት ስለነበረ እኔ እንድኖርበት ላከልኝ። አንተ እንዴት ነው ቴክስቱ እንደሚላክ ታውቃለህ? እኔ ምንም ማውቀው ነገር የለም። ምንድነው የምታውቀው ነገር የሌለው? ካንተ ይልቅ ለኔ ቦታ ስለሰጠኝ ነው። ምንድነው ችግሩ? ልቀቀኝ፣ እያሳመንከኝ ነው። ምንድነው ችግርሽ? እየተናነቀን የምናወራውና የምነጋገረው ነገር ነበር። ምንድነው የምንተናነቀው? ይሄንን ማላረግበት አንድ ምክንያት ልንገርሽ። ስለኔ ቢነግርሽ ይሁን እንዳትጮህብኝ። ከመጮህም በላይ ሌላ ነገሮች ይጠብቁሻል። እሱን እንዳትሞከረው። ስምሽ ማለት የሳሚ ጓደኛ ስለሆንክ አከበርኩህ በጣም። እጅህን አነሳክ አይደለ? እጅህን አነሳክ እኔ ላይ። ይሄ ካሜራ ትሰሚኛለሽ? ድጋሚ ከጠፋ ሊገለኝ ነው። ያው ድጋሚ ከጠፋ ሊገለኝ ነው። ነገር አስተካክሎ ነበር የጠበቀኝ። የምፈልገው ካሜራውን አቋርጡትና መውጣት ነው የምፈልገው። እንዳታቋርጠው። ሁሉም መቶኛል፣ ደብድቦኛል። እስኪ አንተ ና ወደ እኔ ና። አዘንን በዚህ ነው በመሳሪያ ነው የምትወጣው? አዘንን በመሳሪያ ነው የምትወጣው? አዘንን በመሳሪያ ነው ወይ የምትወጣው? ፈልገን እሺ፣ ምን ፈልገህ ነው? ሰማኛለህ? እስኪ ቀጥል። ትነግረኛለህ ወይስ አትነግረኝም? እየሰማኸኝ ነው ወይ? እዚሁ አንቄ እንድደፋ ነው ፈልገው? ለየት አድርጎ እንደዚህ ልትሆን የቻልክበት ምክንያት ምንድን ነው? ይኸውልህ ማልቀስህን ትተህ ማውራት ያለብን ብትናገር ነው የሚሻለው። እኔ ምን ማውቀው ነገር የለም። ታዲያ አንተ እንደዚህ ለየት አድርጎ ራስ ማጥፋት ምናምን ደረጃ ላይ የሚያስደርስህ ምንድን? በጣም ተወርሮ ሲመጣ በቃ ተኮስኩኝ። እኔም በቃ እሱን በቃ ነው ፊት ለፊት እያየሁት በቃ ሌሎቹ ምን ወደ እኔ በቃ ሊወሩኝ ነው። በቃ እነዛ ሊቀብሩኝ ምናምን ጉድጓድ የቆፈሩት ምናምን እነሱ ናቸው። የመጣው ሰው ሁላ ይገርፈኛል። ውጭ ላይ ቁመን የምናሳልፍበት ጊዜ አለ። ያንን ነገር እያደረገ ነገር ግን ይሸጣል። የዘረፋችሁ ነው እንዴ? ይኸውልህ እየሰማኝ ነው። አንተ ነው። በዚህ ዙሪያ ላይ ደግሞ መቅደስ የምትባል ሴት ምን መቅደስ? የመቅደስ ልጅ የት ነው ያለችው? እሱ ስር አንተ ነው ያለው፣ ሌላ ሰው የለም። ይህንን ነገር ነበር ስናወራ የነበረው አይደል? አሁን እንደዚህ የሚያስብልህ ነገር ምንድን ነው? ይሄ ሁሉ ገንዘብ ኬታ መጣ? ከደህንነት ላወጣ ስል አንተ እንደዚህ ይሄ ሁሉ ገንዘብ ኬታ መጣ ብዬ ራሱ እኮ ነው የጠራጠራለሁ። ድሃ ነው። ስለማንነት ስላለው ነገር እኮ በደንብ በስነ ስርዓቱ ንገረኝ ብያለሁ። ምን አስዋሸ? መጀመሪያ የዋሸው ለምንድን ነው? ምን ለመጠቀም ነው? ምንም በማላውቀው ስራ ብላችሁ ጠርታችሁኝ ሙሉ ያለውን ታሪክ ዝግዝግ አድርገህ እንዳለ ያሉ ተናገር ማለት ምን ማለት ነው? ማይሆን ነገር እንዳደርግ አታድርገኝ። እኔ ምንም እያደረገኝ አይደለም። ለምንድን ነው ቤት የተፈተሸው? ሰላም ውድ ቤተሰቦቻችን እንዴት እንደምን አላችሁ? በያላችሁበት ሰላም ፍቅር ጤና ይስጥልኝ። እንግዲህ እየተፈጠረና እየሆነ ያለው ነገር የምታዩት ነገር ነው። እየሰራ ነው ካለው ኬዝ አንጻር እንደዚህ አይነት ነገር ይፈጠራል፣ እንደዚህ አይነት ነገር ይሆናል የሚል ሀሳብ በፍጹም የታሰበና የታለመ ነገር የለም። ሳናስበው ትልቅ የሚባል ዱብዳ መጥቶብናል። ውድ ቤተሰቦቻችን በጣም ትልቅ የሚባል ዱብዳ ነው የመጣብን። እዚህ ጋር ከልጅቷ ጋር የነበረኝን ቆይታ አይታችኋል። ብዙ ሰው ያልተረዳው ነገር አለ። ብዙ ሰው እዚህ ምርመራ ላይ ብዙ ኬዞች ያጋጠሙናል። ብዙ ከባድ ጉዳዮች ያጋጠሙናል።
ነገሮችን ደግሞ የምንወጣው በራሳችን ምርመራ ዘዴዎች፣ ቴክኒኮች ተጠቅመን ማድረግ ያለብን ነገሮች እናደርጋለን። እውነቱን ለመናገር ጥሩ መስመር ላይ ነበረ። በዋነኛነት እየሰራ ነው የነበረው ነገር የሚታወቅ ነገር ነው። የአሞቴና የሴምራ ኬዝ ነው። ጥሩ መንገድ ላይ ነበር። እውነቱን ለመናገር በጣም ጥሩ መንገድ ላይ፣ በጣም ጥሩ። ብዙ ወንጀለኞች በእጃችን ላይ ገብተዋል። ብዙ ሰዎች በቁጥጥራችን ላይ ገብተዋል። ብዙ ሰዎች ለህግ ማስረከብ ችለናል። ያን ሁሉ ነገር ከሳሚ ጋር አንድ ሆነን እጅ ለእጅ ተያይዘን መቀጣት ያለባቸው ሰዎች እንዲቀጡ፣ ፍትህ ለሚያስፈልጋቸው ደግሞ ፍትህ እንዲሰጣቸው እያደረግንም ነው፣ አድርገናልም ነው። ከዚህ በላይም ብዙ ነገሮች ይጠበቁብናል። አንድ ነገር ግን ደግሞ አምናለሁ፣ ሁሌም ቢሆን የነበልባል ክሩ ላይ አንድ እምነት አለ። አንድ መረጃን፣ አንድ ኬዝን፣ አንድ ነገር ከያዝን አንለቅም። ያ ነገር ግብ ሳይደርስ በፍጹም አንለቅም። ምክንያቱም የምንለየው በዛ ስለሆነ ያ ነገር እያለ ያ ነገር እየተፈጸመ እንዴት ነው ሳሚ በአንድ ቴክስት ይህ ስራ በቀኝ፣ ይህ ስራ ሰልችቶኛል፣ ደክሞኛል ሊል የሚችለው? ሁላችንም ሳሚን እናውቀዋለን። ምን ያህል ጀግና ሰው እንደሆነ እናውቃለን። ላለመበት ዓላማ ምን ያህል ቆራጥ ሰው እንደሆነ ሁላችንም በደንብ አድርገን እናውቃለን። አሁን ላይ ይሄ ነገር ተፈጠረ ማለት በፍጹም ሊታመን በፍጹም ልንሰማው የምንችለው ጉዳይ አይደለም። ስቲል ነው ብዙ ሰዎችን ይህን ንግግር በማድረግበት ሰዓት ላይ፣ ይህን ወሬ በማወራበት ሰዓት ላይ ብዙ ሰዎችን በየፊናቸው በየስራቸው መድቤ እያሰራው ነው የሚገኘው። እሱ ብቻ አይደለም፣ ከነበሩበት ኬዝ ላይ አስቆሜ እዚህ ኬዝ ላይ እንዲገቡ እያደረኩኝ ነው ያለሁት። ኤርሚያስ ፈጥነሃል፣ ኤርሚያስ እየተደናገርክ ነው፣ የማይሆን ውሳኔዎች ነው እየወሰነህ ያለውን ልትሉኝ ትችላላችሁ። ነገር ግን ይሄ ነገር በአጭር ጊዜ መቋጨት ያለበት ነገር ስለሆነ ማለት ነው። እቺ ሴት እያንዳንዱ የተናገረችውን ነገር ሰምተናል፣ አይተናል። ያው እውነቱን ለመናገር ይሄ ስራ ብዙ ቤተሰቦችን አፈናቅሏል፣ ብዙ ትዳሮችን አፈናቅሏል፣ ብዙ ጓደኛሞችን አጣልቷል። ይህን ስናገር ውድ ቤተሰቦች ይሄ ስራ ምን ያህል ከባድ እንደሆነ ነው። የግል ህይወታችንን በደንብ አድርጎ አመሰቃቅሎብናል። ይህ ስራ ማንም ከኛ ጎን መቆም ይፈልግ የለም። ምክንያቱም ሁሌም ከመሳሪያ ጋር ነው የምንጋፈጠው። የተለያዩ ነገሮች እየደረሱ ነው ያሉት። እንደዛ ሆኖ አሁን ላይ የምንሰማው ዜና ግን ሳሚ እንደዚህ ሆኗል፣ ሳሚ ይሄ ነገር ተፈጥሮበታል የሚባል ነገር ነው እየደረሰ ነው ያለው። ለማንኛውም እሱ ቤት በር ላይ አንዲት ሱቅ አለች። እዛ ሱቅ ላይ በሞባይል ጥገና የሚተዳደር ልጅ አለ። ያ ልጅ በቀጥታ ወደዚህ ይዘውልኝ እንዲመጡ አድርጌያለሁ። አንድ እንድታውቁት የምፈልገው ነገር በቻልኩት መጠን ስሜቱ ላለመሆን እሞክራለሁ። ልጁን አረጋግቼ አስቀምጬ ስቲል ሳሚ ጠፋ፣ ሳሚ እንደዚህ ሆነ የሚለውን መረጃ ወደኋላ አስቀምጠና ይሄ ልጅ ማለት ነው። ምክንያቱም ቅድም የተፈጠረውን ነገር አይታችኋል። ቅድም እየሆነ የነበረውን ነገር አይታችኋል። ያ ነገር እንዲደገም አልፈልግም። በረጋ ባለመንፈስ ይሄ ልጅ ማን ነው? ምንድን ነው? ከሳሚ ጋር ምንድን ነው የሚያገናኘው? እንዴትስ ነው ጋዜጠኛ ሳሚ በር ላይ ይሄ ልጅ ሞባይል ጥገና ሊሰራ ይቻላል የሚለውን ነገር ልጁ ይመጣል፣ ልጁ ይገባል። ከገባ በኋላ ረጋ ባለመንፈስ እናወራለን በተቻለ መጠን። አሁንም ቢሆን ቤተሰቦች ጸሎታችሁ አይለየን፣ ሀሳብ አስተያየታችሁ አይለየን። ምክንያቱም ነገሮች ከዚህ በላይ እንዲብሱ ስለማንፈልግ፣ ይሄ ነገር ቀላል ነገር እንዲሆንልኝ ስለምፈልግ፣ በቀላል ነገር የተፈጠረ ነገር እንዲሆንልኝ ስለምፈልግ እንድትጸልዩልኝ እፈልጋለሁ። የእውነቴን ነው የምላችሁ። በዚህ ሰዓት በዚህ ሁኔታ ላይ ሆኜ ሳሚን ማጣት አልፈልግም። ሳሚ ላይ ችግር እንዲፈጠር አልፈልግም። ምንም ነገር እንዲሆን ስለማልፈልግ ማለት ነው። ለማንኛውም ይቅርታ፣ በተደጋጋሚ ስልኬን እያየሁ ነው ያለሁት። በተደጋጋሚ ቴክስቶች እየደረሱኝ ስለሆነ ነው። እያንዳንዱን ነገር ልጁን ከሱቁ አንስተው ከመንገድ ላይ እኛ ቅያስ ላይ እስኪደርሱ እያንዳንዷን ሰዓትና ሰከንድ እያንዳንዷ መረጃ እንድትላክልኝ ስላደረግኩኝ ነው። ለዛ ነው በተደጋጋሚ ስልኬን እያየሁ ያለሁት። ለማንኛውም ልጁ ይመጣል። ማን ነው? ምንድን ነው? ሳሚ ላይ ምንድን ነው የተፈጠረው?
የእውነት የፈራነው ነገር ደርሷል ወይንስ ከዚህ ሁሉ ጀርባ ሌላ ነገር አለ የሚለውን ከደቂቆች በኋላ አብረን የምናየው ይሆናል። መልካም ጊዜ፣ መልካም ቆይታ። ወደ ቤተሰቦቻችን እንግዲህ ወንድማችን ደርሷል። አንዳንድ ድምፆች አሉ፣ ይቅርታ ማለት እንፈልጋለን። ያው ትንሽ ነገሮች ተቻኩለንም ስለነበር ያለንበትን ቦታ በደንብ አድርገን ለመምረጥ ትንሽ አስቸጋሪ ስለነበር ነው። ለማንኛውም ወንድማችን እንግዲህ ስለ አንዳንድ ጉዳዮች እንድነጋገር ነው የመጣ ነው። ያው ጉዳዮች እንኳን አይባልም፣ በዋነኛነት ከሳሚ ጋር በተገናኘ ነው የምናወራው። እንግዲህ ሰፈራችሁ ላይ ሳሚ የሚባል ጋዜጠኛ ብዬ ማን ነው ማለት አልችልም። ለአንተ እንኳን ቅርብ ሰው ነው። እሱ ግቢ በር ላይ ነው የምሰራው። ስለ ሰፈርተኛችሁ ያው አንተ ከመምጣት በፊት ያው የሰፈረ ሰው እንደዚሁ አስጠርቼ እንግዲህ ይቅርታ ከስራ ገበታ ነው አስመስቼ ያመጣሁት እና አንድም እንደዚሁ የሰፈረን ሰው አስመጥቼ እስኪ ስለ ሳሚ አንዳንድ ነገር እናውራ። ሳሚ ምን አይነት ሰው ነው? ሳሚ ሰፈሩ ላይ ያለው ነገር እንዴት ነው? ምክንያቱም ብዙዎቻችን ሳሚን የምናውቀው ጋዜጠኛ ሳሚ የሚታወቀው በደግነቱ፣ ጥሩ በማድረጉ፣ ሰዎችን በመርዳቱ ነው የሚታወቀው እና ዛሬም አንተን ያመጣሁት የሰፈር ሰው አምጥቼ እንደዚህ ባወራሁበት አጋጣሚ ላይ እንደውም ከኔ ይበልጥ የበሩ ላይ የሚሰራ ሞባይል ጥገና የሚሰራ ልጅ አለ። ሞር እሱን ብታወራው ብዙ መረጃዎችን ሊያወራ ይችላል፣ ብዙ ጥሩ ነገሮችን ሊያወራ ይችላል። ይህን ጥሩ ነገር ብዬ ሳወራ ሳሚ እዚህ ጋር እንደዚህ ነው ማለት አይደለም። ሳሚ ማለት በጣም የምወደው የማከብረው ጓደኛዬ ነው። ብዙ ነገሮችን አብረን ሰርተናል፣ ብዙ ላይፎችን አብረን አሳልፈናል። እና እንደው እስኪ ስለዚህ ይሄ ፐርሰናል የሚባል ነገር አይደለም። እውነቱን ለመናገር ማንም ሰው ቢሆን ሰፈሩ ላይ በጎ የሚያደርግ በሰፈሩ ላይ ጥሩ ነገር የሚያደርግ ሰው ሲኖር ያንን ነገር ለማሞገስ ለዛ ሰው ክሬዲት እንደመስጠት የሚያስደስት ነገር የለም አይደለ? ስለዚህ አንተም ማንኛውንም አይነት ጥያቄ ብጠይቀህ ስለ ሳሚ ለማውራት ፈቃደኛ ነህ ማለት ነው። ፈቃደኛ ነህ ማለት ነው። በጣም ጥሩ። ውድ ቤተሰቦቻችን ያው ትንሽ እንትን አረኩትኝ፣ የሆነ ማንተዋወቅ አረኩትኝ። ያው ስገባም ስወጣም ሰላምተኛዬ ነው። በር ላይ ሰላም ብዬው ነው የማልፈው። ለማበረታቻም አንዳንድ ነገሮችን ከሱ ገዛለሁ ምንላለሁ። ያው ትንሽ ነገሩን ሲሪየስ አደረግኩትኝ። ከዚህ በፊት የነበረውን ሰው እንዳንተ ስለማላውቀው በዛ መልኩ እያወራሁት ስለሆነ ውድ ቤተሰቦቻችን እንግዲህ ወደ ዋናው ጉዳያችን እንግባና እውነቱን ለመናገር አንተ እዛ ቤት ላይ መተህ ከመኖር በፊት ወይም ደግሞ እዛ ቦታ ላይ መተህ የስልክ ጥገና ከመስራትህ በፊት እዛ ሰፈር ላይ ኖርማሊ ከመግባትህ በፊት የነበረን ሰው ነበር ኢንተርቪው ሳደርግ የነበረው እና ሳሚ እዛ ሰፈር እንዴት ገባ፣ እዛ ሰፈር የነበረውን ላይፍ አንዳንድ ነገሮችን በደንብ አውርቶኛል። እና ከአንተ ደግሞ ማወቅ የምፈልገው እኔ አንተና ሳሚ እንዴት ተዋወቃችሁ? አንድ ነገር አውቃለሁ፣ እውነቱን ለመናገር ያው ግልጽ አድርጌ ልንገርህ፣ ሳሚ የሚያግዝህ ሰው እንደሆን ታውቃለሁ፣ ብዙ ነገሮችን እንደሚረዳህ ብቻ ያው ሳሚ እንደዚህ ሲነገር አይወድም። እንትናን አግዛለሁ እንትናን ይረዳል የሚባል ነገር ሲወራ አይወድም። ግን ብዙ ነገሮች እንደሚያግዝህ አውቃለሁ እና ያ ነገሮች ኖርማሊ ያው እዚህ ጋር ለኦዲየንስም ስለሆነ ስለ ሳሚ ላይፍ እየሆነ እያወራን ያለ ነው። እኔ የማውቃቸውንም ነገሮች ሁሉ አሳልፈህ እንድትነግርልኝ ስለምፈልግ ነው። ስለዚህ እስኪ ከተዋወቃችሁ እንጀምር። ከሳሚ ጋር እንዴት ተዋወቃችሁ? ያው ሳሚ ማለት እንዴት በል የሰው ልክ የሚባል ሰው ነው እና ያው ሳሚ ለእኔ ያደረገልኝ ነገር በጣም ከብዙ በጥቂቱ ያው እዚህ ሰው መስዬ ቁጭ እንድሰራ አድርጎኛል። ከብዙ በጥቂቱ ማለት ነው። በጣም ብዙ ነገሮችን ከኔ ጋር አሳልፈናል። ይቅርታ አድርግልኝና ሰው መስዬ እዚህ ጋር ተቀምጬ እንድሰራ አድርጎኛል ማለት እንደ አነጋገር ከሆነ ያው ትንሽ የምማውቃቸው ነገሮች ስላሉ በጣም ከባድ ላይፍ እንዳሳለፍ ነው እየተረዳ ያለሁት። ትክክለኛ አይደለ? ትክክል። ስለዚህ ወደ አንተ እንምጣ። ወደ ቤተሰቦቹ ትወስደኛለህ። እንዴት ነው ይሄ ነገር ሊፈጠር የቻለው? እስቲ እንደው ራስን ከምታውቃት ቀን ጀምሮ እስቲ ስለተፈጠሩት ነገሮች እስኪ። እሺ ያው እኔ እንኳን ተወልጄ ያደጉት እዚሁ አዲስ አበባ ነው። ግን ያው ትንሽ ቤተሰባችን ውስጥ የሆነ ትንሽ ጭቅጭቆች ምናምን ነገር አይጠፉም ነበር እና ያው የደህና ቤተሰብ ልጅ ነበርኩ። አንድ ታላቅ ወንድም አለኝ። ግን ያው እዛ ውስጥ ሁላችንም እኩል ድርሻ ነበር የነበረን ቤት ውስጥ ማለት ነው። ግን ወንድሜ ምን እንዳገኘ አላውቅም። በቃ እኔን ላፈር ማለት ጀመረ። እኔ ነው በቃ ቤተሰቡ እኔ ማግለል ጀመሩ ማለት የሆነ በቃ እኔ ስወለድ ጀምሮ መሰለኝ ግራግሬ እንትን አይልም ነበር። አሁን እግዚአብሔር ይመስገን ይኸው እንደምታየው ነው እራመድበታለሁ። ግን በቃ እንደነሱ እኩል ወጥቼ ስለማልገባ ነው መሰለኝ ከነሱ እኩል አልነበርኩም እዛ ቤት ውስጥ
እና ያ ነገር በጣም የሚያሰቃየኝ ሲመጣ በቃ እኔም እዛ መጣላት ጀመርኩኝ። ማለት መጨቃጨቅ ይሆናል ገብቷል። እዛ ጋር ለእኔም ለእሱ የእናትና አባት ለእኔም የእናትና አባቶቼ ናቸው። ስለዚህ ያለኝ አማራጭ እዛ ጋር በቁጣም ሆነ በምንም የራሴን ምነው ነገር ማስመለስ አለብኝ ብዬ ስለማምን እዛ ጋር ትንሽ ጭቅጭቆች ምናምን መጡ። ያው ከአንተም ብሶ ምናምን ተብዬ አውጥተው ጣሉኝ። ምን ማለት ነው? አውጥተውጣሉኝ ማለት እናትና አባትህ ናቸው? እናትና አባቴ የወለዱኝ እናትና አባቴ ናቸው። ግን ያው አይምሯቸው እንዳለ ገንዘብ እና ገንዘብ ላይ ስለሆነ ለእኔ የተሻለ ጊዜ እንኳን ሰጥቶኝ አያውቁም። ስንት ናቸው ቤት ውስጥ ልጆች? 2 ነን። አንድ ታላቅ ወንድም አለኝ፣ እኔ ያለው እና እናትና አባቴ ያሉ ንግድ ላይ ስለተሰማሩ በቃ የማይመጡበትም ቀን ይኖራል። ገብተዋል። እዛ ጋር ሰራተኛዋ ናት ያለችው። እሷም የእነሱን አይታ እኔ ላይ የምታደርስብኝ ጫኖች ሳልበላ ራሱ አድር ነበር። ማንም የጠይቀኝ የለም ምግብ የሚባል ነገር ሳልቀምስ ማለት ነው። የገዛ እናትና አባት ቤት እየሆንክ ነው ነገር የሚፈጠረው? ይህ ሁላ ነገር የደረሰብኝ የገዛ እናትና አባቴ ቤት ሆኜ ነው። ያው ሰው እንዲህ ስትነግረው አያምንህም። ማለት እንዴት እናትና አባት እንዴት የወለዱ እንዴት እናትና አባት ይለዋል። ግን እኔ የሆነብኝን ነው ማለት እኔ የእነሱ ልጅ እንደሆንኩ ነው የማውቀው። እኔም ግን ያው እነሱ ጋር በነበርኩ ሰዓት በጣም የሚያስጠላ ጊዜ ነበር ያሳለፍኩት። ከዛ የሆነ ቀን ላይ የምበለው ምግብ ላይ የሆነ ነገር ተደርጓል። ማለት ወንድሜን ይዞልኝ የመጣው እና ይዞልኝ መጥቶ አያውቅም ምግብ ነገር። ያንን ምግብ ከበለው በኋላ አንድ ከ10 ደቂቃ ምናምን በኋላ ራሴን አላውቅም። ከዛ የሆነች ትንሽ ሰፈር ላይ አውጥተው ጣሉኝ። ስነቃ ነው የማውቀው። በጣም የሆነ እንደ ጭቃ ነገር ነበር። በጣም ቆሽሼ ነበር። ከዛ ደስ የሚለው የሰፈሩ ሰው አላገለለኝም። ማለት ምን ሆኖ ነው ተረባረቡ። ሁሉም በቃ ና እስኪ ምንድን ነው ምናምን ተብለው ሰበሰቡኝ። አጣጠቡኝ፣ ልብስ ምናምን ፈልገው አለበሱኝ። ስላለው ነገር ምንም ማስታውሰው ነገር የለም በጊዜው። ምን ልንገራቸው ለእነሱስ? ገብቷል። እናትና አባት ጣሉኝ ውርደት ነው ለራሴ ራሱ ማለት ነው። ያለኝ አማራጭ ዝም ብሎ በቃ የሆነ ታሪክ መፍጠር ነው። በቃ እንዲህ ተጥዬ ነው እኔም አላቅም ማን እንዳመጣኝ ምናምን ብዬ የተናገርኳቸው። ከዛ እነሱ በጣም አዘኑልኝ እና የሆነ የቀበሌ ቤት ነው አብዛኛው እዛ ሰፈር ያለው እና ትንሽ የአንድ ዳሳሳ የሆነች ቤት ነበረች። እዛ ላይ ሰው አልገባባትም ነበርና ከቀበሌዎቹ ጋር ምናምን አማክረው ምናምን እዛ እንድኖር አደረጉኝ። የገዛ እናትና አባትህ ከወንድምህ ጋር ተባብረው የገዛ ወንድምህ ብቸኛ ወንድምህ አንተ መርዞ ከእናትና ከአባትህ ጋር ተባብረው አውጥተው ጣሉኝ ነው የምትለው? በትክክል ገብቷል። እሱም ቢያንስ እናትና አባቴ ግራ ነው የገባኝ። የእሱ እንደው የሆነ ውርሱንም እንዳይዋረስብኝ ብሎ አስቦ ሊሆን ይችላል። ያው ጊዜውን ታውቀዋለህ። ግን እኔ ፍቅራቸው ነበር ይበልጥብኝ የነበረው በጊዜው። አለ ቢሉኝ ብዙ ነገር እንትን ቢሉኝ እኔ እሱ ብቻ ይበቃኝ ነበር፣ ሌላው ቀርቶ ማለት ነው። እንዴት ሆንክ፣ ምን በላ፣ ምን ጠጣ እንኳን ብሎ ቢጠይቁኝ። ግን ያ ሁላ ነገር የለም። ይኸው እንደዚሁ እንደምታየኝ አውጥተው ጣሉኝ። ከዛ የሰፈሩ ሰውም ጥሩ ሰው ነው እንዳልኩ ቀበሌ ቤት ውስጥ አስገብተው ያው በቀን 2 እንኳን እበላ ነበር። ያው እዛው ሰፈር ስተኛው እየተነጋገሩ እየመጡ ቢያንስ በቀን 2 ይበላሉ። በቃ ልብስም እየመጡ ያጥሩልኛል። የሚያስፈልጉኝ ነገሮችን እያመጡ ምንም ነገር አልጎደለብኝም። እዛ የሁሉ ነገር ሲፈጠረብህ ወይም ደግሞ የሁሉ ነገር ሲደረግ እንደ ልጅ እንደመሆንህ እኮ ላይክ በህጉም ብንሄድ መውረስ የምትችላቸው ነገሮች የቤተሰብ ሀብት አለ፣ ምን አለ፣ እነዛ ነገሮችስ ለህግ አመልክተህ ቤተሰቦችህ እንደጣሉ እንደዛ ነገሮች እንዴት አውጥተህ ልትናገር አልቻልክም? እኔ አልቻልኩም። እነሱ እኔ ላይ ያደረጉብኝን ነገር አምኖ ተቀብሎ እነሱ ላይ እንዲህ ማድረግ እኔ አላስቻለኝም። እነሱ ያስችሏቸው እኮ አውጥተው ጣሉኝ እኔን አይደል። እኔ ግን ሄጄ እነሱን እንዲያርገውኛል አቅሙም የለኝም። ገብቷል። ሰው ነው ደግፎኝ እንኳን የሚሄደው። ትንሽ ከዚህ ሽንት ቤት እንኳን የምመላለሰው እንዲህ ሰፈር ሰው ሲመጣ ነው። እና የሁላ ነገር እያለ እንዴት ማለት እነሱ ያደረጉትን ነገር እኔስ ደግሜ ለምን አደርግባቸዋል? ማለት እዛ ጋ ሄጄ ብከራከርኩ ምን ብል ያው አቅሙ የለኝም እንጂ ሰውም እዛው ሰፈር ሰው ተረዳድተን እኮ መከራከር ምናምን ከብዶኝ አልነበረም። ግን ከእነሱ እኔ በምን ተሻልኩ? ማለት በቃ
እንደማይፈልጉኝ አውቀው ጣሉኝ አይደል? በቃ እኔ ስለምን እፈልጋቸዋለሁ እነዛን ሰዎች? ለየትኛው ህይወቴ ማለት የሆነ የሚያጓጓ ነገር እኮ መኖር አለበት እኮ እንድትከራከር የሆነ ንብረትን እንትን እንድትል ምናምን። እኔ ሁሉ ነገር ራሴን የጠሉት ሁሉ ነገሬ እድሜ ለዚህ ሰፈር ሰው እንጂ በቃ እኔ እዛው በቃ እዛው ሞቼ ነበር ማድረው። ግን ያው የሰፈሩን ሰው በጣም ጥሩ ህዝብ ነው። እንዲህ እንዲህ እያሉ ከዳኒ ጋር አገናኙ። የሆነ ሰዓት ላይ በጣም ታመምኩኝ ምናምን። የሆነ ሰዓት ላይ በጣም ታመሜ እነሱን ማድረግ ከበዳቸው። ገብቷል። ብዙ ነገር ነው ያደረጉልኝ። አንዳንድ መድኃኒቶችን እንድወስድ ያደርጉኝ ነበር። ያሜ ነበር በጣም ይንጠዘጥዘኝ ነበር እግሬ እና ያው የሰፈሩን ህዝብ ትንሽ አቅማቸውም ደካማ ነው። እንዴትም እያሉ እየጣሩ ባለበት ሰዓት ነው ሳሚ ጋር የተዋወቀ ነው ማለት ነው። እና ለሱ ሲነግሩት ማለት ከፊቱ ላይ ታየዋለህ አይደል? የሆነ ሰው ስላንተ እየነገረው ፊቱ ላይ ያየሁት ነገር በቃ የሆነ ወንድማዊ እንትን የተሰማኝ ገብቷል። እዛ ጋር እንዴት ብዬ ልረዳው የእሱን ነገር ማለት ነው። በቃ የሆነ ጨነቀኝ። እነዛ ቤተሰቦች እንኳን እንዲህ ያልሆኑልኝ ይህ ሰውዬ ገና በአንድ ቀን በትንሽ ደቂቃ በተነገረው ታሪኬ ልቡ ሲነካ ያስታውቃል። የሰውዬው ፊቱ ሲቀየር ማለት ነው። እዛ በቃ በጣም አዘነ። እሱም በቃ እኔ ያለሁልህ ከዚህ በኋላ እኔ ያለሁልህ ብሎ ምንም ጊዜም አላባከነም። ወደ ሆስፒታል ይዞኝ ሄደ። አይድንም በቃ እኔ አልድንም ብዬ ማሰብ የነበርኩ ሰው ይሄ ነገር መፍትሄ አለው፣ ከሀገር ወጥቶ ቢታከም መፍትሄ አለው ተብሎ ተናገረው እና አቅሙን አሰባስቦ እሱ ነው ደርሶልኝ እዛ ሄጄ እንድታከም ሆንኩ። ስመጣ ሙሉ ጤነኛ ሆኜ ሙሉ ማንም ሰው የሚያደርገውን ነገር ማድረግ ጀመርኩ። እንዲህ ባለሁበት ሰዓት ላይ የሆነ ገብቷል። እንዲህ ቆሜ ብዙ ስራዎች መስራት አልችልም እና ያለኝ አማራጭ የሆነ ቁጭ ብሎ የሚሰሩ ስራዎች ምናምን እንድለምድ እና መማር የምትፈልጋቸው ነገሮች ምንድን ናቸው ምናምን ብሎ ይጠይቀኝ ነበር። ከዛ ያው እኔ ትንሽ እንደዚህ መጎርጎር ምናምን ደስ ይለኝ ነበር እና በስልክ ነገር ላይ በሞከር ምናምን ስለው ደስ አለው። አስተማሪ ከዚህ እንደምታየው ሱቁን ከፍቶልኝ ያው ከእሷ ጋር አብረን እየሰራን ጥገኖቹ ላይ አብረን እንትን እያልን እኔ በጣም ታላቅ ወንድሜ ነው። በቃ እኔ ከስጋ ያላገኘሁትን ይኸው ከባዳ እንደዚህ አግኝቼዋለሁ እና ሳሚ ለእኔ በጣም ልዩ ሰው ነው እውነት። ለእሱ ቃልም የለኝም። ስለዚህ በህይወት ላይ ትልቅ ውለታ ያደረገልህ ከወደክበት ያነሳ ሰው ሳሚ ነው ማለት ነው አይደለ? በጣም ጥሩ። ውድ ቤተሰቦቻችን እንግዲህ እያንዳንዱ ነገር እየሰማንና እያየን ያለ ነው እየሆነና እየተፈጠረ ያለውን ነገር። ለመጨረሻ ጊዜ ሳሚን ያየኸው መቼ ነው? ትንሽ የተወሰነ ጊዜ ይሆናል። ቀኑን አላስታውሰውም። ስለ ሁሌ የምታየው ሰው ስለሆነ በዚህ ቀን የመጨረሻ ቀን ያዩት ብዬ እንትን አይደለም። ግን ያው ሳሚ ማለት ነገር ያለው በቃ ለእኔ ከወንድምም በላይ ስለሆነ እናወራም ነበር እና የሆነ በቃ በጣም እንደተጨናነቀ ምናምን ነገር ያስታውቃል። እንደተጨናነቀ ያስታውቃል ማለት የድሮ ሳሚ አልመጣልህ አለኝ ለእኔ። ምን ማለት ነው? ማለት በጣም የሆነ ድካም ውስጥ ያለ ሰው አለ አይደል? የሆነ ነገር የሰለቸው ሰው እኔ ኑሮ እንደሰለች ህይወት እንደሰለቸኝ እሱ ጋርም ያ ነገሮች መታየት ጀመሩበት እና ሳሚ አንተ እኮ ማለት ለእኛ ለመኖራችን ዋስትና የሆንከን ሰው ነህ። እንዴት እንደዚህ ልትሆን ትችላለህ? አንተ እኮ ሰው አይደለም ከሰውም በላይ ነህ ብዬ ለአውሮ በጣም ታገልኩኝ። ግን እሱ ነገር እንደመረረው ምናምን ነገር ነበር የሚያወራኝ የነበረው እና የሆነ ይመጣል ከመኪናው እንኳን ወደ ቤት መግባት በጣም ይደብረው ነበር። እኔ ደግሞ ስራ ላይ ስለሆንኩ ወጥቼ እሱን እንትን ማለት ይከብደኛል። ገብቷል። መኪናው ስመጣ ድምፁን ስለማውቀው ሲመጣ አየዋለሁ። ወጣ ብዬ እንዲህ ሳየው ቢያንስ 40 ደቂቃ 50 ደቂቃ መኪና ውስጥ ቁጭ ይላል። በቃ ምን ቢሆን ነው የሰውዬ? ገብቷል። ማንንስ ታማክራለህ? የሰውዬ እኮ ለአንተ በጣም ብዙ ነገር የሆነልህ ሰው ነው እና ማን ጋር በጣም ጨነቀኝ። ያለኝ አማራጭ እሱም ማውራት ነው። እሱም ሳወራው በቃ እንደዚህ አይነት መልስ ነው የሚመልስልኝ።
ሌላ ምንም የተለየ ነገር ከሱ አላገኘም። ማለት እያወራኝ ያለው ሳሚ ይህን ያህል ጭንቀት ውስጥ ገብቶ ይህን ያህል ትካዜ ይህን ያህል ዲፕሬሽን ውስጥ አይነት የነበረ ኮንዲሽን ላይ ነበረ ነው የምትለኝ? በቃ ሁሉ ነገር ያስጠላው ሰው አለ አይደል? በቃ ከዚህ መውጣት በቃ ከዚህ ዓለም ወጥቶ ሌላ ዓለም ላይ መኖር የሚፈልግ አይነት ሁኔታ ውስጥ ነው ያየሁት እኔ በተረዳሁበት ማለት ነው። ምን እያልከኝ ያለው እንዴ? ሳሚ እኛ እስከምናውቀው ድረስ እኛ የስራ ቦታ ላይ የምንሰራቸው ስራዎች የምንሰራቸው ሚሽኖች ላይ በጣም አክቲቭ ሆኖ በጣም ነቃ ብሎ ነገሮችን በጣም በትኩረትና በጥንቃቄ የሚያደርግ ሰው እንደሆነ ነው የማውቀው። እስካለፉት 4 ቀናት ድረስ 3 ቀን ይቅርታ፣ እስካለፉት 3 ቀናቶች ድረስ በጣም አክቲቭ እንደነበረ ስራዎችን በጠዋት እንደሚሰራ እንደውም ነገሮች ተሳክተው ብዙ ሚሽኖችን በተሳካ ሁኔታ እንደጨረሰ ብዙ ኬዞችን ደግሞ መስመር ላይ እንዳስያዘ ነው የማውቀው። እንዴት ሆኖ እንደዚህ በጣም ያዝናል፣ በጣም ይከፋል፣ በር ላይ መኪና ውስጥ ተቀምጦ ይህን ያህል ሰዓት ይጨነቃል የምትለኝ? እኮ ግራ የገባኝና ለሰውም ማስረዳት የከበደኝ ነገር ይሄ ነው። በጣም ጥሩ በጣም ጥሩ። ለሰው ማስረዳት የከበደ ነገር ይሄ ነው አይደለ? ስለዚህ ለመጨረሻ ጊዜ ያየው ስንት ቀን ነው? ያው አንተም ብለዋል ከ3 ቀን በፊት በቃ ከ3 ቀን በፊት። በጣም ጥሩ። እሺ ስራ ቦታ ላይ ከአንተ ጋር አንድ የምትሰራ ሴት አለች አይደለ? አንተ ሞር ጥገናው ላይ ስትሰራ እሷ እቃ ሽያጮች ላይ ምናምን ነው የምትሰራው። በትክክል። እንደው እስኪ የአንተና የእሷ ግንኙነት እስኪ ምን አይነት ነው? እስኪ ስለ አንተና ስለ እሷ ግንኙነት እስኪ አውራኝ። ማለት አስፈላጊ ነው ለመረጃ ያው ኦልሬዲ ስለ ሳሚ ካወራን አይቀር እናንተም ለሳሚ የሚረዳችሁ ሰዎች ናችሁ። ትንሽ ስለ እናንተ ልወቅ እኮ። ያው እሷንም አምጥቶ እዚህ ጋር ከኔ ጋር እንድትሰራ ያደረጋት እሱ ነው። እኔ እንኳን ብዙም አላውቃትም ነበር በጊዜው። ያው ትንሽ ሰው መቅረብም እፈራለሁ። ከሳሚ ውጭ ሌላ ሰው መቅረብም ስለምፈራ ከእሷ ጋር በቃ እንዴት አደርሽ ማታ ላይም ዘጋግተን ስንወጣ ሰላም ደር ተባብለን ነው የምንለያየው እንጂ ከእሷ ጋር ቀን ሙሉ ስራ ላይ አብራችሁ ነው የምታሳልፉት ብዬ ነው። ግን እኔ ሱቋን ነው የሚከፍተው? ያው እኔ ነኝ በጠዋት ስለምመጣ እኔ ነኝ የምከፍተው። አንተ ትከፍታለህ፣ ከዛ በኋላ እሷ ትመጣለች። ያው ቀን ሙሉ አብራችሁ ስለምታሳልፉ ያው ስለ ይሄ ነገር እንትን ለማለት ሳይሆን ልጅ እንዳላት አውቃለሁ። ያው ትንሽ ስራ ልጅ ሲኖር ደግሞ ስራ ላይም ያለ ነገር ነው። ማርፈድ ምንም እንደዛ ነገሮች ያሉባቸው። ግን ከአንተ ጋር ሌላ የተለየ ግንኙነት እንደዚህ አብሮ ሻይ ቡና ማለት እንደዚህ አብሮ እንትን ማለት ያው ከቅርበት አንጻር እንደዛ ነገር የለም። ምሳ አብሮ የመብላት እንደዚህ አብሮ ማውራት እንደዚህ አይነት ነገሮች የሉ። እኔ ሰው መቅረብ ስለምፈራ አልቀርብም። ሰው በቃ ከእሷ ጋርም የስራ ጉዳይ የሆነብኝ በሳሚ በኩል ስለመጣችብኝ ነው እንጂ ከእሷ ጋር ማወራው ሰው የሚባል ነው ላይ እኔን ያስጠላኝ። በቃ ማንንም ሰው መቅረብ ስለማልፈልግ፣ በተለይ ደግሞ ሴቶችን መቅረብ አልፈለግም። በቃ በጣም ጥሩ በጣም ጥሩ። እንግዲህ ከዚህ በኋላ ያለውን ነገር አንድ ሰው አስገባለሁ። ያ ሰው ይገባና ለምን እዚህ እንደመጣ ለምን እንደጠራውክ እያንዳንዱ ነገር የምናወራ ይሆናል ማለት ነው። ወደ ቤተሰቦቻችን እየተፈጠረና እየሆነ ያለውን ነገር እንደምታዩት ነው። አሁን የፈራሁት ነገሮች እየተባባሱ ያሉ ይመስለኛል። ለማንኛውም እስቲ ልጅቷን አስገቡልኝ። ልጅቷ ከገባሽ በኋላ ደግሞ ያለውን ነገር አብረን የምናየው ይሆናል። አብራችሁ ጠብቁ። እንግዲህ ቤተሰቦቻችን ሁለቱም እዚህ ፊት ለፊቴ ላይ ነው የሚገኙት። አሁን ወደ ዋናው ጉዳይ እንድንገባና ነገሮችን እዚሁ አጥርተን እንድናልፍ ነው የምፈልገው። ከአንተ ጋር እስካሁን የተነጋገርናቸው ንግግሮች በሰላም ነው ያወራነው። በጣም ተረጋግተን ነገሮችን በሰከነ መልኩ አውርተናል። ከአንቺ ጋር የነበረውም ነገር ደግሞ እንደነበረው ይቆይና እዚህ ጋር አንድ ነገር ማወቅ እፈልጋለሁ። እሷ ለእኔ መታ አንድ መረጃ ደርሳኛለች። ያ መረጃም ደግሞ የሚለው ሳሚ ከዚህ በኋላ ከዚህ በኋላ እዚህ የምትኖሩበትን ወይም ደግሞ እናንተ ጥገና ሞባይል ቤት ጥገና እየሰራችሁበት ያለው ግቢ ላይ ለ1 ዓመት የቤት ኪራይ እንደከፈለና ከዚህ በኋላ ግን መምጣት እንደማይፈልግ
ከዚህ በኋላ ይህን ስራ እንዳቆመና ዳግመኛ ወደዚህ እንደማይመጣ ተናግሯል የሚል ቴክስት በሳሚ በትክክለኛው ስልክ ወደ እሷ ተልኳል። ስለሱ ነገር የምታውቀው ነገር አለ? ያው ካለበት ጭንቀት አንጻር ምናምን ነገር ከእሷ ጋር በጣም ስለሚቀራረቡ ለእሷ እንደነገራት ነግረኛለች። እንደዚህ እንደማይመጣና 1 ዓመት እንደተከፈለበት ቤቱ ስለነገረች ከእንትንም አልቆጠርኩትም ማለት ስራ ላይም ስለነበርኩኝ በደንብ እንትን ልብ ሰጥቻት አላዳመጥኳትም። አጣዳፊ ስራ ነበረብኝ። እሺ ያው እና ይመጣ መሰለኝ የሆነ እንደ ቀልድ ነበር የመሰለኝ፣ ግን እንዲህ እየቆየ ሲመጣ እኔም ግራ ገብቶኛል የሱ ነገር። ስለዚህ አንተ ሳሚ እንደጠፋ ወይም ደግሞ ከዚህ በኋላ እንደማይኖር እንደማይል ለአንተ ምንም የነገረህ ነገር የለም፣ ምንም ያሳወቀህ ነገር የለም። የሰማኸው እያንዳንዱ መረጃ ከእሷ ነው። በጣም ጥሩ። ይህንን ነገር ከሰማ ሞባይል ቤት ነው የምትሰራው፣ በሩ ላይ ነው የምትሰራው። ከዛሬ 3 ቀን በፊት ነው ሳሚን ያየኸው። ከዛ ቤት ግቢ ላይ እቃ ተጭኖ ሲወጣ አይተሃል? ሻንጣ ሲወጣ አይተሃል? ሳሚ ከዛ ቦታ ሲለቅ የሚያሳይ ነገር አይተሃል? አላጋጠመኝም። እንዴት ነው የማያጋጥም? ከጠዋት እስከ ማታ እዛው ከሆንክ እንደማውቀውና እንደሰማሁት ከሆነ ደግሞ እዛው ሞባይል ቤቱ ጀርባ ላይ ያለ ክላስ እንዳለና እዛ እንደምትኖር ነው የማውቀው። ትክክል ነው፣ ግን እኔ እዛ ጋር ዘበኛ አይደለሁም። ዘበኛ ነህ እያልኩህ አይደለም እኮ እቃ ነገር ግን ሆነ ሲገባ እኔ እንደዚህ አንገቴን አጮልቄ የማይበት ምንም የተሰጠኝ ስልጣን የለም። ነገር ግን ሲወጣና ሲገባ ደግሞ በርህ ላይ ነው። ምንም ማጮለቅ እንደማይጠበቅብህም ደግሞ አውቃለሁ። በርህ ላይ ነው ይታያል። ትክክል ነው፣ ግን ቁጭ ጋር ለማሙሉ ነው። አሁን እሷ እንደዚህ አይነት ጥያቄ ብጠይቃት ትክክል ገብቷል። ቁጭ ላይ እየሸጠች ስለሆነ ወጪ አግዳሚን ታያለች። እኔ ግን ውስጥ ላይ ነው እየሰሩ ያሉት። ስለዚህ እንደዚህ አይነት ነገር ላያጋጥመኝ ይችላል፣ ላላይ ይችላሉ። የሆነ ከስንት አንዴ ምናምን ከስር ነቀል ወይ ቀና ስል ሲያልፍ ላይ ይችል ይሆናል እንጂ እንዲህ ብዬ አይደለም እኔ የምቀመጠው። ስለዚህ ሳሚ ከመሬት ተነስቶ ለ1 ዓመት ይጠፋል ብሎ እንትን ሲል ለአንተ ምንም አይነት ነገር የፈጠረብህ ነገር የለም ነው አይደለ? በጊዜው ስራ ላይ ስለነበርኩ እንትን አልሰጠሁትም፣ ልብ ሰጥቼ አልሰማሁትም። ግን ይሄን ያህልም ደግሞ እንዴት ማለት ይሁላ ነገር ያደረገልህ ሰው እንዴት ለ1 ዓመት ጥሎ ይጠፋል? እኔ ስላላሰመነኝ ዝም ያልኩት። ስለዚህ እያንዳንዱ ነገር ለአንቺ ነው የተነገረሽ። እኔ እኮ በአካል እኮ መተው እንዳልነገሩኝ ነግሬሃለሁ። በስልክ ነው መተው የነገሩሽ? በስልክ ነው መልዕክት የተላከልኝ። ሌላኛው ደግሞ ከሳሚ ከመውጣት ውጭ ለ1 ዓመት ቤቱ ስለተከፈለበት ሙሉ ለሙሉ እሷ ገብታ እንደምትኖር ነው የተነገረው። ስለሱ ታውቃለህ ማለት እሷ እዛ ቤት ላይ ለ1 ዓመት ኦልሬዲ ሳሚ ለቆ ስለወጣ ወይም ደግሞ ሳሚ እዛ ቦታ ላይ ስለማይኖር ሙሉ ለሙሉ ጠቅልላ እዛ ቤት እንደምትገባ ተነግሮኛል ነው ያለች። ተከራይቶ ላት እየኖረች አይደል እንዴ? ለምንድን ነው እዛ የምትገባው? ሳሚ እንድትገባ እንደፈቀደላት ነው የማውቀው። እንደዚህ አልነገረችኝም። ለኔ አንተ እየሰማሁ ነው ብሎሻል? እንደዚህ ነግሬካለሁ። እኔ ምንም የማውቀውን ለምንድን ነው መስማማበትም ነገር የለም። የምትጠየቀውን ነገር ወደ እኔ ጋር የምታመጣው? ራስህ ነው የተጠየቅኩ አይደለ? ራስህ መልስ፣ እኔ ጋር አታምጣው። ማወቅ የሚፈልጉን ነገር እንዳለ ነግሬዋለሁ። ስለዚህ አንተን የሚጠይቅህን ነገር አንተ ብቻ መልስለት፣ ወደ እኔ ጋር አታምጣው። እኔም እኮ ወደ አንቺ አላመጡት እኮ። በቃ ከገባሽ ያልኩሽ ምንድን ነው እዛ ቤት ውስጥ ምን ስለሆንሽ ነው አንቺ መተሽ ምትኖር? ተከራይቶልሽ እየኖርሽ ነው አይደል? የኔ መኖር ነው ያሳሰበው? እዛ ቤት ውስጥ ገብቼ መኖር ነው ያሳሰበው? ማን ፈቀደልሽ እዛ ውስጥ እንድትኖሪ? ቴክስት ተላከልኝ። ምንድን ነው ቴክስት ተላከልኝ? እዛ ቤት ውስጥ ለ1 ዓመት ተከፍሎበት የ1 ዓመት ተከፍሎበት ስለነበረ እኔ እንድኖርበት ላከልኝ። አይ ነገር አይዋጥልኝ። የሚሆነውን ነገር ልንገራችሁ ከዚህ በኋላ ውድ ቤተሰቦቼ፣ ከዚህ በኋላ ምንም አይነት ጊዜ ማጥፋት አልፈልግም። በጣም በሚያሳዝን ሁኔታ የሚፈጠረውና የሚሆነውን ነገር ልንገርሽ። አንቺ ላይ ስፔሻሊ አንቺ ላይ እያንዳንዱን ነገር እንደምሰማውና እንደማየው ከሆነ እሱ ላይ ብዙ መረጃ እያገኘሁበት አይደለም። አንቺ ላይ ግን እንደምሰማውና እንደማየው ከሆነ ብዙ የሚያጠራጥሩ ነገሮች ስላሉ ቅድም እዛ በተቀመጥሽበት ሰዓት ላይ ልጅሽን ይዘውት እንዲመጡ ያደረግኩትኝ እነሱ ማለት የህግ አካሎች ናቸው። የህግ አካል ብቻ ሳይሆኑ በዋነኛነት የሚሰሩት ደግሞ የልጆች ደህንነት ላይ ነው።
ያን እያልኩሽ ያለሽው ደግሞ ከዚህ በኋላ እኔና አንቺ እዚህ ቦታ ሳይሆን የምናወራው ልጅሽና ልጅሽ የምትለያዩበት ሰዓት ደርሷል። ልጅሽ ወደ ህግ አካል ይሄዳል። አንቺ ደግሞ ይዤሽ በልጄ የምታስፈራራኝ እንዴ? ሁሉንም ነገር እኮ ነገርኩህ አይደለ? ምንድን ነው የነገርሽኝ? ነገርኩህ ቅድም ሁሉንም ነገር አስረዳሁህ እኮ። በቃ እሺ ሁሉንም ነገር እሱ ነው እንዳደረግ ያደረገኝ። ምንድን ነው እንድታደርግ ያደረገሽ? ቴክስቱም እንደሚላክ ቀድሞ ነግሮኛል። ምን ማለት ነው? ነግረኸኛል። ምን የነገርኩሽ? አንተ እንዴት ነው ቴክስቱ እንደሚላክ ታውቃለህ እንዴ? እኔ ምንም የማውቀው ነገር የለም። ምንድን ነው የምታውቀው ነገር የሌለው? ምንም ነገር ነው። ምንድን ነው የምታውቀው ነገር የሌለው? ምንድን ነው የምታውቀው ነገር የሌለው? እንዴት ነው ቴክስቱ ከመላኩ በፊት አንተ ልታውቅ የምትችለው? እንዴት ነው ቴክስቱ ከመላኩ በፊት አንተ ልታውቅ የምትችለው? ናቅናበል እንዴት ነው ልታውቅ የምትችለው? እንዳንተው ጋዜጠኛ መጥቶ እናወራኝ እኮ ነግር ነበረ። የምን ጋዜጠኛ ነው? ምን ብዬ ነው የማወራህ? የምን ጋዜጠኛ ነው የምትለኝ? ጓደኛው ነው መሰለኝ ይመጣል ብዙ ጊዜ። የት ነው የሚመጣው? እቤት። የት ቤት ነው የሚመጣው? እሱ ቤት ነው። ማን ነው የምትለኝ? የሳሚ ጓደኛ ነው? የሳሚ ጓደኛ ነው። እና ምንድን ነው ለአንተ የነገረህ? ምንድን ነው ለአንተ የነገረህ? አንተ ልጅ ሰበብ እንዳትሆንብኝ ምንድን ነው የነገረህ እኮ? እኔ እኮ ልንገርህ እያልኩ ግራ እየገባኝ ምንድን ነው የነገረህ? ቁጭ ብሎ እንዳወጣጣኝ እኮ አውቃለሁ እኮ ስላለው ነገር እንድነግረው። የትኛው ጋዜጠኛ ነው ስለ ሳሚ አግብቶት አንተ መጥቶ የሚያናግርህ? እንዴት ጓደኛ የለውም እሱ? ከአንተ ውጭ ሌላ ጓደኛ የለውም? ከዛ በፊት እዚህ ቤት መጥቷል? ብዙ ጊዜ ይመጣል። ስለዚህ ታውቀዋለህ? በደንብ ነው የማውቀው። ምንድን ነው ያለ? ያለኝማ በቃ ሳሚ እንደመረረው። ምንድን ነው የመረረው? አንተንም ማስቀየም እንደማይፈልግና። ከኔ ጋር ምን ያገናኘዋል የሳሚ መጥፋት? እኔም እኮ አልገባኝ ነገር ውስጥ እኮ ላስረዳህና ከዛ በኋላ ትወስናለህ። አንተም ለምን አታዳምጠኝም? እኔንስ አስረዳኝ። አንተም በጣም እንደሚወድህ አውቃለሁ እና አንተንም ማስቀየምም ሆነ ይህን ስራ ደግሞ በድሎ መውጣት አይፈልግም። ስለዚህ ያለው አማራጭ ከሀገር መጥፋት ነው። ምንድን ነው የምታወራው? ይኸውልህ ሳሚ ህይወት መሮታል። እንደሌላው ሰው ወጥቶ መግባት፣ ሰላማዊ የሆነ ኑሮ መኖር፣ ትዳር መስርቶ ልጆች መውለድ የሚፈልግ ሰው ነው። ከቤተሰቦቹ ጋር ደግሞ በዚህ የመጣ ብዙ ነገር ተጨቃጭቋል። በጣም ብዙ ነገሮች እና ያንን ነገር ደግሞ ለአንተ እንዳይነግርህ አንተን ማውስ የተገናኘችበትን መንገድ ታውቀዋለህ። አንተ ይህን ስራ ደግሞ እንዲጥሎ መውጣት እንደማይችል ታውቃለህ አንተ። ስለዚህ ያለው አማራጭ በዚህ ጓደኛው አማካኝነት እንደጠፋና ከዚህ በኋላ ማንም ሰው እንዳያገኘው እና የተሻለ ኑሮ መመስረት፣ በቃ ኖርማል ሰው የሚኖረውን ህይወት ከምንም ነገር ነፃ ሆኖ መኖር እንደሚፈልግ ነው ንገራቸው ያለኝ። እንዴት ልታምነው ቻልክ አንተ እንደዛ ሲል? እና ያው ሳሚ ጋር ብዙ ጊዜ ስለሚመጣ እሱም ያለን ወይ ደውላል ወይ ቴክስት ያደርጋል ነው ያለን። እና ያ ቴክስት መቼ እንደሚመጣ እኔ የማውቀው ነገር የለም፣ ግን ቴክስት እንደሚላክላት ነግሬያታለሁ። እኔ ለእሱ አልዋሽም። እሱንም ከሳሚ ቴክስት እንደሚገባላት ነግሬያታለሁ። ግን እሱ ጋር ብዙ ጊዜ ስለሚመላለስ ስለሚመጣ በቃ አዲሱ አይደለም ለእኔ ያ ሰው መጥቶ እንዲህ ሲነግረኝ። ስለዚህ ያለው አማራጭ በቃ እሱ የሚለኝን መቀበል ነው። ምን ላድርግ እኔ ማለት እዛ ጋር ምን ማድረግ ይችል ነበር? እኔ ያ ሰው በቃ የሁላ ነገር እኔም ካየሁበት እስከዛሬ ካየሁበት ላይ ሳሚ ላይ ያ ሁላ ነገር እንትን ሲመጣ በቃ እሱ ለእኔ ካረገልኝ አንጻር ይቺ ነገር በጣም ትንሽ ነገር ናት። ያለኝ አማራጭ መተባበር ነው። በቃ የሚሉኝን ነገሮች መስማት ነው። በቃ አርግ የተባልኩትን ለእሷ መንገድ ነበረብኝ። ያ ቴክስት እንደሚገባ ለሰለማቅ ነገርኳት። ቴክስቱ ገባ። ሲገባ ቴክስቱ ገብቷል ነገረች። ስለዚህ ሳሚ ከኤርሚ ጋር መስራት ሰልችቶት፣ የጋዜጠኝነት ሙያው ሰልችቶት፣ ሰውን መርዳት ሰውን ማገዝ ሰልችቶት፣ ለእኛ መናገሩ ለእኛ ይህንን ነገር ማሳወቁ ከብዶት ለማንም ሳይናገር በጓደኛው መልኩ ለአንተና ለእሷ ተናግሮ ጠፍቷል፣ ወይም ደግሞ ከዚህ ስራ ራሱን አሰናብቷል ነው እያልከኝ ያለው? በጣም ስለሚወድህና ስለሚያከብር ነው መጥቶ አይንን እያየ ግን አሁንም ያመሃል? ለምዶ አስር የምትነካከው ትንሽ ስሜት አለው። በተለይ ብርድ ሲሆን ስሜት አለው። መድኃኒትም እየወሰድኩ ስለሆነ እና ምን ብሎ ይንገር መጥቶ ለአንተ ማለት አንተ እሺ እንደማትለውና እንደማትቀበለው ያምናል። ይህን ስራ ተው ብትለው ለምን ተዋለህ እንደማትለው ስለሚያውቅ ያን ነገር መጥቶ ለአንተ ደፍሮ መናገርም ይከብደዋል። በጣም ስለሚወድና ስለሚያከብር ነው አንደኛ ነገር እኔ በማውቀው ማለት ነው።
ግን እኔ ከዚህ ስራ መገላገሉ ደግሞ እኔ በጣም ደስተኛ ነኝ። ማለት ሳሚ የተሻለ በቃ ኖርማል ሰው ሆኖ ማየት ፈልጋለሁ። ካለበት ጭንቀት በቃ ለራሱ ሲኖር ማየት ስለምፈልግ። እንዴት ነው እንደዚህ ነገር የምትናገረው? ሳሚ እኮ እየሰራበት ባለው ስራ በጣም ደስተኛ ነው። እኔም እኮ እንደዛ መሆኑን ነበር የማውቀው። ግን ከጊዜያት በኋላ እያየሁበት የመጣሁት ነገር እሱ ላይ ይሄ ነገር ምን ያህል እንዳስጠላውና ምን ያህል መተው እንደሚፈልግ ነው ያየሁት። ሳሚ አዎ አስወጡልኝ። ተነሱት፣ ተነሱት፣ ተነሽ፣ ተነሳ፣ ተምጣ፣ ተነሽ፣ ውጪ፣ እኔ ሁሉንም ነገር እነግርሃለሁ። ተነሽ፣ ውጪ፣ ሰማኝ፣ እባክህ፣ ቆይ ልጄን፣ እሺ፣ እባክህ። እየሰማውና ይህ ስራ ብዙ መስዋዕትነት አስከፍሎናል። በዚህ ስራ ብዙዎቻችን ከቤተሰባችን ተፈናቅለናል። ብዙ ሰው ትዳሩን አጥቷል። መኖር ያለበትን ኑሮ መኖር አቅቶታል። እየሰማሁት ያለሁት ነገር ለማመንም ለምንም የሚከብደኝ ነገር ነው። ከአቅሜ በላይ ነው። እነዚህ ሰዎች ገና ከዚህ በላይ ብዙ ምርመራ ይጠብቃቸዋል። እኔም ባልደረቦቼም ብዙ የምንሰራቸው ነገሮች አሉ። እንደኔ አመለካከት ሳሚ ችግር ላይ ነው። ሳሚ ላይ የሆነ ነገር ተፈጥሯል። ለማንኛውም አሁኑኑ መውጣት አለብን። ማድረግ ያለብን ብዙ ምርመራዎች አሉ። ድምፅ ዝናብ ነው እየበጠበጠን ያለው። ከዚህ በላይ እዚህ መቀመጥ አልችልም። አንድና ነገር ግን ማወቅ እፈልጋለሁ። ውድ ቤተሰቦቼ፣ እኔ ሳሚ ላይ ችግር ተፈጥሯል ብዬ ነው የማስበው። እናንተስ? የሆነ የተፈጠረ ነገር አለ፣ የሆነ ሴራ አለ፣ የሆነ ደስ የማይል ነገር የሚሸተኝ ነገር አለ። እየተከታተለ የነበረውን ኬስ ታውቁታላችሁ። ትልቅ መስዋዕትነት የሚያስከፍል ትልቅ ነገሮችን ያደረግን ለመንካት የማይደፈሩ ሰዎችን ነው ሳሚ በዚህ ሰዓት ላይ ማረሚያ ቤቶች ውስጥ እንዲቀመጡ እንዲታሰሩ ያደረጋቸው። እነዛ ያደረጋቸው ሰዎች ከባባድ ሰዎች፣ ሰው ይነካኛል ብለው የማይደፈሩ ሰዎችን ነው ስንይዝና በህግ ቁጥጥር ውስጥ ስናውል የነበረው። እሱም እንዳለ ሆኖ አሁን ላይ ደግሞ ይህን ዜና መጥቶብናል። ለማንኛውም ውድ ቤተሰቦቼ፣ ለወዳጅ ዘመዶቻችሁ ማካፈል ያለባችሁ ነገር አካፍሉ። ማጣራት ያለበትን ነገር የምናጣራ ይሆናል። በጣም ይቅርታ፣ ትንሽ ስሜታዊ ሆኛለሁ። አብራችሁን ቆዩ።